ዋናው የአፋብን የተቋቋመበት ምንድን ነው? የአማራ ህዝብ ጥያቄ አልተመለሰም። ኦኬ፣ አንዳንድ ሰዎች ከሚያወሩ ይልቅ ዝም ቢሉ የተሻለ ነው። ይሄ ሰውዬ አሁን የአማራ ህዝብ ጥያቄ ተመልሷል ይለናል። እኛ ይኸውላችሁ መሳሪያ ይዘን ጫካ አልገባንም፣ ወይም ሰላማዊ ሰልፍ እንትን አላልንም፣ ወይም ደግሞ ተቃዋሚ ሆነን ምናምን አልወጣንም እንጂ አንታዘብም፣ አናይም፣ ምንም እንትን አይለንም ማለት አይደለም። የያዝነው ትግል የደንቆሮ ትግል ስለሆነ የኢትዮጵያ ፖለቲካ የእንስሳ ፖለቲካ ስለሆነ የ15ኛው መቶ ክፍለ ዘመን በሆዳቸው ብቻ የሚያስበው እንደሚናገረው አይነት ሰዎች ፖለቲካ ስለሆነ በቃ ከዛ እንትን ብሎ ራስን አውጥቶ የምናስባትን የምንችላትን ጥሩ ነገር እያደረግን እንኖር፣ ወንጌልን እየሰበክን ፍቅርን እየሰበክን በተቻለን አቅም አካባቢያችንን እናጽዳ ብለን ከፖለቲካው ራቀን እንጂ ፖለቲካው አይገባንም ማለት አይደለም። የአማራ ህዝብ ጥያቄ ውስብስብ ጥያቄ አይደለም። ለምሳሌ ወልቃይት የኔ ነው አይደለም የአማራ ህዝብ ጥያቄ። የአማራ ህዝብ ጥያቄ ወልቃይት የኔ ነው ቢሆን የትግራይም ህዝብ ጥያቄ ወልቃይት የኔ ነው። ይሄ እንትን አይደለም። የአማራ ህዝብ ጥያቄ ቤዚክ የሆነ ዘር ማጥፋት ተፈጽሞብኛል፣ የውሸት ትርክት የታሪክ ዳኒ ላይ እንትን ብሎ ከኢኮኖሚ ከፖለቲካ እና ከማህበራዊ ጥቅም ተገልያለሁ፣ የህልውና እንትን አለብኝ፣ ታሪኬ ባህሌ ምናምን ጠልሽቷል። ማንም እየመጣ በስዩም ተሾመ አገላለጽ የፖለቲካ ቅርሻቱን የሚያቀረሻው እኔ ላይ ነው። እነዚህ ነገሮች መስተካከል አለባቸው። ኢትዮጵያ ለኔም መሆን አለባት። በታሪክ ውስጥ ሁሉ የተሰራው ስህተት የኔ ስህተት አይደለም። ለምሳሌ አባጅፋር ኦሮሞ ነው፣ ጦና ወላይታ ነው። ኢትዮጵያ በብዙ ነገስታቶች ነው የተገዛችው። ስህተት ተሰርቶ ከሆነ እንትን አለ፣ የታሪክ ርምት ይደረግ፣ የትርክት ርምት ይደረግ የሚል ነው እንጂ የመሬት ጥያቄ ከሆነ የአማራ ጥያቄ አዲስ አበባ የኔ ነው ይላል። ሸዋ ላይ ብዙ የድንበር ግጭቶች አሉ ምናምን። የመሬት ጥያቄ አይደለም፣ ቤዚክ የሆነ የሂውመን ራይት ጥያቄ ነው። የሚገርማችሁ አማራ የኢትዮጵያን ህዝብ ዕዳ ሁሉ ተሸክሟል ማለት በታሪክ ውስጥ የተሰሩ ስህተቶች በሙሉ የአማራ ይደረጉና ከዛ በኋላ ጥሩ ነገሮችን ሰዎች ይወስዱታል። ለምሳሌ አንድ ምሳሌ ላሳያችሁ። አድዋ ላይ አጼ ሚኒሊክ የአድዋ ድል ሲያደርጉ ጀነራሎቻቸው 12ቱ 9ኙ ኦሮሞ ይሆናሉ እና የአድዋ ድል የኦሮሞ ነው ይባላል። እኔ የአድዋ ድል የሁሉም ኢትዮጵያዊ ነው ብዬ ነው የማምነው። ስፔሻሊ የኦርቶዶክስ ቤተክርስቲያን ነው ብዬ ነው የማምነው። ከዛ በኋላ ሚኒሊክ ጡት ቆረጡ ሲባል ይሄ ለአማራ ይሰጣል፣ ሚኒሊክ አማራ ናቸው፣ ነፍጠኛ ናቸው ይባላል። ይህንን ያደረገው ማን ነው? በመጀመሪያ ጣሊያን ነው፣ ከዛ ግብጽ ነች፣ ከዛ ወያኔ ነው፣ ሻቢያን ነው ወያኔ፣ ከዛ ኦነግ ነው። አሁን ይህንን የታሪክ ዕዳ ለማስተካከል በብልጽግናም በኩል ምንም አይነት ተነሳሽነት አላየም። የአማራ ህዝብ ትግሉ ሰርቫይቫል ችግር አለብኝ ነው። በዚህ ከቀጠለ እኔ ጠፋለሁ፣ ለኢትዮጵያም አልጠቅምም፣ ለማንም አልጠቅምም፣ ባህሪያ ሆኜ ነው የምኖረው። ልክ እንደ እንትን በቃ የመጥፋት ዕጣን የተጋለጠብኝ ብልጽግና እንትን ነው እና እንትን ነው። አይ ዶንት ኖ በተከፈሏችሁ ቁጥር አታውሩ። የሚያስታርቅ ሰው እውነት ላይ ነው የሚቆመው። እኔ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የታሪክ ስብራት አለ ምናምን ብለው ይናገራሉ። አማራውንና ፖለቲካውን ለማስታረቅ ባይዘው አማራና ኦሮሞ አልተጣሉ። ምክንያቱም ጎበና ኦሮሞ ነው የተጣላው። ታሪካዊት ኢትዮጵያና የግብጽ ፖለቲካ ነው። አሁን ከራሳችን ጋር መስታረቅ ነው ያለብን። አማራ እንዲያው ዝም ብሎ ይደበደባል እንጂ ዋናው
የግብፅ ጠላት የኢትዮጵያ አንድነት፣ የኢትዮጵያ ትልቅነት ምናምን ነው። እንደዚህ አይነት እንደ ኤርሚያስ አይነት ኤርሚያስን እንደሚያቀርባቸው ሰዎች ምናምን አይነት ገዢዎችን ለማስደሰት ገዢዎችን ለማሳቅ ምንም መፍትሄ ለማምጣት እንትን የመንደር ጉዶች ናቸው። ዜሮ ሪስፔክት ነው ያለ ለእነዚህ ሰዎች። ምክንያቱም ሆዳቸው ከበላ ከጠገቡ ምናምን ስለ ሞራል ልዕልና፣ ስለ ክብር፣ ስለ ማስታረቅ፣ ስለ ማስማማት፣ ስለ ጄኔሬሽን፣ ስለ ትልቁ ፒክቸር ግድ የላቸው። የተወደዳቸው እኔ ኢትዮጵያ ውስጥ ነኝ። እችን በመናገሬ የማጣው ብዙ ነገር አለ፣ በጣም ብዙ ነገር። ግን እኔ ልጣና ፖለቲከኞቻችን አይምሮ ይግዙ። የአማራ ህዝብ የጠየቀው በጣም ፍትሃዊ ጥያቄ ነው። ከፈለጋችሁ ፋኖ በሉኝ፣ ከፈለጋችሁ አፋድ በሉኝ፣ ከፈለጋችሁ ደስ ያላችሁ በሉኝ። መታረቅ ካለብን እዚህ ላይ በጣም የሚገርማችሁ አፍርማቲቭ አክሽን እንኳን አልጠየቀም የአማራ ህዝብ። ስለ እግዚአብሔርና ስለ እውነት ስል ይህንን በቅንነት መሰክራለሁ። በቃ በሰላም ልኖር። ኢትዮጵያ የሁላችንም ቤት ትሆን። ኢትዮጵያ የሁላችንም ሀገር ትሆን። ሁላችንም በእኩል የምንመዘንባት ትሆን። አፓርታይድ ይቅር ነው ያለው። ይሄ የኦሮሞውም ጥያቄ ነው፣ የጉራጌውም ጥያቄ ነው፣ የምናምን ጥያቄ ነው። ግን እንደ ኤርሚያስና እንደ መሰሎቹ አይነት ድኩማን ፖለቲከኞች ስላሉ ገዢውንም ፓርቲ ያጭበረብሩታል። ማለት ካለበት ድንዛዜ እንዳይነቃ ዝም ብለው መርፌ እየወጉት ይኖራሉ። ያው ፖለቲከኛ ደግሞ ስልጣን ብቻ አይደለም። በቃ ስልጣን ከመጣ ስለ እግዚአብሔር ግድ የለውም፣ ስለ ሀገር ግድ የለውም፣ ስለ ጀነሬሽን ግድ የለውም። ሶ ቢሊቭ ሚ ማለት የአማራ ህዝብ ጥያቄ በስነ ስርዓት እንደገና መታየት ያለበት ጥያቄ ነው። መንግስት ሲሪየስሊ ወስዶ ከታጣቂዎች ጋር መደራደር ያለበት ፕሮብሌማችሁ ምንድን ነው ብሎ ባይ ዘ ዌይ መንግስት ይህንን ቢያደርግ ሌላው ህዝብ ይታዘባል። አሁን ሁሉም የአማራው ታጋይ ደጋፊ የሆነበት ምክንያት መንግስት እንደዚህ አይነት ቁርጠኝነት የለውም ብሎ ስላሰበ ነው። ግልጽ አርጎት አውጡት። እንደ ኤርሚያስ አይነት ወዳደሮችን ተዋቸው፣ አይጠቅሟቸውም። እነዚህ ከከፈላቸዋቸው ምንም የሚያወሩ ሰዎች ናቸው። ማለት ኤርሚያስ በዚች 5 ዓመት ስንት ነገር እንዳወራ መቼስ ታውቁታላችሁ። አብይ 3ኛ ክፍል ነው ከማለት ጀምሮ እንትን ብለዋል። እና ይሄ ከከፈላችሁ ዝም ብሎ የሚያወራ ሰው ነው ኤርሚያስ። የሚያቀርባቸው ሰው እግዚአብሔር እድል ሰጠኝ ብሎ ዝም ብሎ የሚለፈልፍ ሰው ነው። ስለዚህ እነ ኤርሚያስን ተዋቸው። ለሀገር አይጠቅሙም፣ ለእግዚአብሔር አይጠቅሙም፣ ለጀነሬሽን አይጠቅሙም፣ ኢቭን ለገዢውን ፓርቲ አይጠቅሙም። እኔ አብይ ሌጀንድ ሆኖ እንደነ ኃይለ ሥላሴና እንደነ ሚኒሊክ ሆኖ ቢያልፍ ነው ደስ የሚለኝ። ለሀገርም የሚጠቅመው እንደዛ ሆኖ ቢያልፍ ነው። እንደዚህ አይነት ውዥንብሮች ግን ሰውየውን ሌጀንድ ከመሆን የመስራት ችግር የአቅም ችግር ሳይኖርበት የሚያሳስቱ ሰዎች ሰውየውን ከመስመር እያወጡት ናቸው። እነ ኤርሚያስ ለመደመር ፖለቲካ አይሆኑም። ለማጣላት፣ ለመከፋፈል፣ ለመለያየት ፖለቲካ። እኔ የብልጽግና አመራሮችን የምነግራቸው ልክ እነ ኤርሚያስ አይነት ሰዎችን ስትጠቀሙ ምናልባት ጠላት የምትሏቸውን ለመከፋፈል ይጠቅማችሁ ይሆናል። ግን በእናንተ ፕሪንሲፕል እና በእናንተ ሊደርሺፕ የሚያምኑትን ሰዎችም እያጣችሁ እየፈለሱ ወደዛ ይገባሉ። ምክንያቱም ለእውነት ምንም ቁም ነገር እንደሌላችሁ፣ ምንም ተስፋ እንደሌላችሁ ማስረጃ እየሰጡ ነው። ስለዚህ ግድላችሁም እውነት ዋጋ ብታስከፍላችሁም እውነት ላይ ስቲክ አድርጉ። እውነተኛ ድርድር ይኖር። ኢትዮጵያን የምናድናት በእውነት ብቻ ነው። እግዚአብሔር ይባርካችሁ።